ሰላም የእውነተኛ ወንጀል አፍቃሪዎች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ወደ ለንደን ተጉዘን በ1888 በዓለም ታሪክ ውስጥ በጣም ምስጢራዊና አስፈሪ የሆነውን የጃክ ዘ ሪፐር ግድያዎችን እንመረምራለን። አንድ ገዳይ ቢያንስ 5 ሴቶችን በአሰቃቂ ሁኔታ ገድሏል። የለንደን ጎዳናዎችን በፍርሃት ሞልቷል። እናም ማንነቱ እስከዛሬ ድረስ ምስጢር ሆኖ ቆይቷል። ጃክ ዘ ሪፐር ማን ነበር? ለምንስ እነዚህን አሰቃቂ ወንጀሎችን ፈጸመ? ዛሬ ጃክ ዘ ሪፐር የፈጸማቸውን አሰቃቂ ወንጀሎችን ይዘንላችሁ ቀርበናል። እስከ ታሪካችን ፍጻሜ ድረስ አብራችሁን ቆዩ። በ1888 የለንደን ዋይት ቻይፕል አካባቢ የደህንነትና የወንጀል የማህበረሰብ ችግር ማዕከል ነበረች። ጨለማ፣ ጠባብ ጎዳናዎች እና የሌሊት ህይወት ይህንን አካባቢ ለወንጀል ተስማሚ አድርጎታል። በዚህ ጊዜ ለንደን የኢንዱስትሪ አብዮት ማዕከል ነበረች። ነገር ግን የዋይት ቻፔል ነዋሪዎች በደህንነት ውስጥ ይኖሩ ነበር። ብዙ ሴቶች በዚህ አካባቢ ተራ ሴተኛ አዳሪ ሆነው ይሰሩ ነበር። ይህም ለጃክ ዘ ሪፐር ኢላማው አድርጓቸዋል። የፖሊስ ኃይል በዚህን ጊዜ ውስን ቴክኖሎጂ ነበረው። እናም የፎረንስ ምርመራ ገና አልተስፋፋም ነበር። ይህ ሁኔታ ለገዳዩ በቀላሉ መሸሽና መደበቅ እድል ፈጥሯል። በ1888 መገባደጃ ላይ ጃክ ዘ ሪፐር ቢያንስ 5 ሴቶችን በዋይት ቻይፕል አካባቢ ገድሏል። እነሱም ካሮኒካል ቫይብ፣ ሜሪ አኒክሎስ፣ ኤልዛቤት ስትራይድ፣ ካትሪና ኤዶስ እና ሜሪ ጄን ኬሊ ነበሩ። የግድያዎች ተመሳሳይ ዘዴ ነበራቸው። ገዳዩ ተጠቂዎቹን በጨለማ ጎዳናዎች አነጣጥሮ በፍጥነት ጉሮሯቸውን ይቆርጣል። እናም በአንዳንድ ሁኔታዎች የውስጥ አካላትን በተለየ ሁኔታ ያስወግዳል። ይህም የቀዶ ሕክምና እውቀት እንዳለው ግምቶችን ፈጥሯል። ግድያዎቹ በጣም አሰቃቂ ነበሩ። በተለይ የሜሪ ጄን ኬሊ ግድያ በጣም ኃይለኛና ጨካኝ ነበር። ይህም የለንደን ነዋሪዎችን በፍርሃት ሞልቷል። ገዳዩ በጃክ ዘ ሪፐር ስም ደብዳቤዎችን ለፖሊሶችና ለሚዲያዎች በመላክ ተጫውቷል። ከነዚህም ውስጥ ታዋቂው ፍሮም ሄል ደብዳቤና ከኩላሊት ቁራጭ ጋር የተላከው ደብዳቤ ተካቷል። እነዚህ ደብዳቤዎች ትክክለኛ መሆናቸውን እስከዛሬ ድረስ ያከራክራል። የለንደን ፖሊስና የስኮትላንድ ያርድ ፖሊሶች ለገዳዩን ለመያዝ ሰፊ ምርመራ ጀመሩ። ነገር ግን የቴክኖሎጂ ውስንነትና የማስረጃ እጥረት ስራቸውን አስቸጋሪ አድርጎባቸው ነበር። በሺዎች የሚቆጠሩ ሰዎች ቃለ መጠይቅ ተደርጓል። ነገር ግን ገዳዩ ማንም ሰው ሊያውቀው አልቻለም። በርካታ ተጠርጣሪዎች ተለይተው ነበር። ከነዚያም መካከል ሞንታግ ጆን ድሬት የቀዶ ሕክምና እውቀት ያለውና በዋይት ቻይፕል አካባቢ የሚኖር ሐኪም ነበር። ዋልተር ሴክሬት የወንጀል ታሪክ ያለውና በአካባቢ የሚኖር ወንጀለኛ ነበር። ልዑል አልበርት ቪክቶር የእንግሊዝ ንጉሳዊ ቤተሰብ አባል በሆነ ሴራ ጽንሰ ሐሳብ ተጠርጥሯል። ምንም እንኳን ይህ ተከራካሪ ቢሆንም ልዑሉም ግን ሊጠረጠሩ ችሏል። ሌሎች እንደ ኤሮን ኮስሚንስኪ ያሉ የአካባቢ ነዋሪዎችና ሌሎች ሐኪሞችም ተጠርጥረው ነበር። የፖሊስ ውድቀትና የሚዲያ ሽፍታ የለንደንን ሕዝብ በፍርሃትና በግምቶች ሞልቷል። የጃክ ዘ ሪፐር ስም በሚዲያዎች ተፈጠረ። ይህም የገዳዩን አፈ ታሪክ አጠናክሮታል። ሰላም ጋይስ፣ እንዴት ናችሁ? እንደነዚህ ያሉ የወንጀል ታሪኮችን ይዘንላችሁ እየመጣን እንገኛለን። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁን አንድ ደቂቃ ወስዳችሁ ሰብስክራይብ ታደርጋላችሁ። እስኪ እንደሱ አርጓ። ቪዲዮን ከምትመለከቱት 98%ዎቹ ሰብስክራይብ አላደርጋችሁ። ስለዚህ ኮንተንት የሚመቻችሁ ከሆነ ፕሊዝ ሰብስክራይብ አድርጉ። ከ1888 በኋላ ግድያዎች በድንገት ቆሙ። ይህም ተጨማሪ ጥያቄዎችን ፈጥሯል። ገዳዩ ሞተ ወይስ ተያዘ ወይም ደግሞ ሌላ ከተማ ሄደ? እስከዛሬ ምንም ትክክለኛ መልስ የለም። የጃክ ዘ ሪፐር ጉዳይ በወንጀል ታሪክ፣ በሚዲያ እና በባህል ላይ ትልቅ ተጽዕኖ ፈጥሯል። በመቶዎች የሚቆጠሩ መጽሐፍቶች፣ ፊልሞች እናም ዘጋቢ ፊልሞች ስለ ጃክ ተሰርተዋል። ዘመናዊ የፎረንሲክ ምርመራዎች፣ የዲኤንኤ ትንታኔዎች እና የተለያዩ ግምቶች ማንነቱን ለመግለጽ ሞክረዋል። ነገር ግን ምንም እርግጠኛ መልስ አልተገኘም። አንዳንዶች እንደ ኤረን ኮስሚንስኪ ያሉ ተጠርጣሪዎች ማንነቱን እንደገለጸ ይናገራሉ። ነገር ግን ይህ አሁንም ያከራክራል። ይህ ጉዳይ የፖሊስ ምርመራ ዘዴዎችን፣ የፎረንሲክ ሳይንስ እና የሚዲያ ሚናን በወንጀል ምርመራ ላይ ለውጧል። የጃክ ዘ ሪፐር ግድያዎች በዓለም ዙሪያ የወንጀል ታሪክ አፍቃሪዎችን እስከ ዛሬ ድረስ መነጋገሪያ አድርጓል።
የገዳዩ ማንነት፣ ዓላማና መጥፋት እስከዛሬ ያልተፈታ ሚስጥር ሆኖ ቀጥሏል። ስለዚህ ታሪክ ምን ታስባላችሁ? ጃክ ዘ ሪፐር ማን ነበር? ሐኪም፣ ወንጀለኛ ወይም ደግሞ የንጉሳዊ ቤተሰብ አባል? በኮሜንት ላይ የእርሶን ግምት አስቀምጡልኝ። እንደዚህ ያሉ ተጨማሪ አስደናቂ የወንጀል ታሪኮችን ለመስማት ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። በቀጣይ እንዲሰራላችሁ የምትፈልጉትን የህይወት ታሪክ ኮሜንት ላይ አስቀምጡልኝ። ይመቻችሁ። Subscribe. Don't forget to like and subscribe. Subscribe.